የዮሐንስ ራእይ ምዕራፍ 1 ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም መልአኩን ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ሊያም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱንም ቃል የሚሰሙትና በውስጥ የተጻፈውን የሚጠብቁት ብፁዓን ናቸው። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታኑም በኩር የምድርም ነገሥታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንን በደሙ ላጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውን ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና መንግሥቱን የኢየሱስ ክርስቶስንም ትዕግሥት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክርነት ፈጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላዬም የመላእክትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የሚታየውን በመጽሐፍ ጽፈ ወደ ኤፌሶንና ወደ ሰምረንየስ፣ ወደ ጴርጎሞንም፣ ወደ ቲጥሮንም፣ ወደ ሰርዴስም፣ ወደ ፊልድልፊያም፣ ወደ ሉዶቅያም በእስያ ወዳሉት ወደ ሰባቱ አብያተ ክርስቲያናት ላካለኝ። የሚናገረኝንም ድምፅ ለማየት ዞር አልኩ። ዞርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹን በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበር። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼ ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። እንግዲህ ያየኸውን አሁንም ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያየሃቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይህ ነው። 7ቱ ከዋክብት የሰባቱ አብያተ ክርስቲያናት መልእክት ናቸው። 7ቱ መቅረዞች 7ቱ አብያተ ክርስቲያናት ናቸው። ምዕራፍ 2 በኤፌሶን ወዳለው ወደ ቤተ ክርስቲያን መልእክት እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘው በ7ቱ የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ሥራህንና ድካምህን ትዕግሥትህንም አውቃለሁ። ክፉዎችንም ልትታገስ እንድትችል እንዲሁም ሳይሆን ሐዋርያት ነን የሚሉትን መርምረ ሐሰተኞች ሆኖ እንዳገኛቸው አውቃለሁ። ታክሳለህ፣ ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ። የቀደመውን ፍቅር ትተሃልና እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውንም ሥራህን አድርግ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝን ከስፍራው ወስደዋለሁ። ነገር ግን ይህን አለ፣ እኔ ደግሞ የምጠላውን የኒቆላውያንን ሥራ ጠልተሃልና መንፈስ ለቤተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። በሰርመንየስም ወዳለው ወደ ቤተ ክርስቲያን መልእክት እንዲህ ብለህ ጻፍ። ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራንና ድህነትን አውቃለሁ፣ ነገር ግን ባለጠጋ ነህ።
የሰይጣንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሰድቡትንም ስድብ አውቃለሁ። ልትቀበለው ያለውን መከራ አትፍራ። እነሆ እንደተፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን ከወህኒ ሊያስገባችኋል። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመነ ሁን፣ የሕይወትንም አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም። በጴርጎሞንም ወዳለው ወደ ቤተ ክርስቲያን መልእክት እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖሩበትን አውቃለሁ። ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለውን የታመነው ምስክሬ አንቲጶስ በነበረበት ዘመን እንኳን ሃይማኖቴን አልክድም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሰናከሉ በእስራኤል ልጆች ፊት ማሰናከያን ሊያኖርባቸው ባለቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያው ከአንተ ጋር ስላሉ የምነቅፍበት ጥቂት ነገር አለኝ። እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይንም እሰጠዋለሁ። በድንጋይም ላይ ከተቀበለው በቀር አንድስ እንኳን የሚያቆይ የሌለ አዲስ ስም ተጽፏል። በቲያጥሮንም ወዳለው ወደ ቤተ ክርስቲያን መልእክት እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆነ ዓይኖች ያሉት በእሳቱንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል፣ ስራንና ፍቅርህን፣ እምነትህንም፣ አገልግሎትህንም፣ ትዕግስትህንም ከፊተኛውም ስራ ይልቅ የኋለኛው እንደሚበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለውን ባሪያዎቼንም እንዲሰናከሉና ለጣዖት የታረደውን እንዲበሉ የምታስተምረውን የምታስተውን ያቺን ሴት ኤልዛቤልን ስለምትተዋት የምነቅፍ ነገር አለኝ። ንስሐም እንድትገባ ጊዜ ስጣት። ከዝሙቷ ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ። ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትና ልብን የምመረምረው እኔ እንደሆንኩ ያውቃሉ። ለእያንዳንዳችሁም እንደ ሥራችሁ እሰጣችኋለሁ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁት እላለሁ፣ ሌላ ሸክም አልጭንባችሁም። ሁሉን ነገር እስክመጣ ድረስ ያላችሁን ጠብቁ። ድል ለነሳውና እስከ መጨረሻውም ስራዬን ለጠበቀ እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጠዋለሁ። በብረትም በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቅጣሉ። የንጋትንም ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውንም ጆሮ ያለው ይስማ። ምዕራፍ 3 በሰርዴስም ወዳለው ወደ ቤተ ክርስቲያን መልእክት እንዲህ ብለህ ጻፍ። 7ቱ የእግዚአብሔር መናፍስትና 7ቱ ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ። ሕያው እንደመሆንህ ስም አለ፣ ሞተሃል። ስራህ በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃህ ሁን። ሊሞቱም ያሉትን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበልን እንደ ስምህ አስብ፣ ጠብቀውም፣ ንስሐ ግባ። እንግዲያውስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንደምመጣብህ ከቶ አታውቅምና። ነገር ግን ልብሳቸውን ያላረከሱ ከሰርዲስ ጥቂት ሰዎች ካንተ ጋር አሉ። የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ድል የነሳው እንዲሁም በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስሰውም። በአባቴና በመላእክቱም ፊት ለስሙ መሰክርለታለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። በፊልድልፊያም ወዳለው ወደ ቤተ ክርስቲያን መልእክት እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለው የሚዘጋ የሚከፍትም የሌለው ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ሥራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቼአለሁ፣ ማንም ሊዘጋው አይችልም።
ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔንም እንደወደዱ ያውቁ ዘንድ አደርጋቸዋለሁ። የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተና ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊትም ከዚህ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲስቷን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ እጽፋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። በሎዶቅያም ወዳለው ወደ ቤተ ክርስቲያን መልእክት እንዲህ ብለህ ጻፍ። አሜን። የሆነው የታመነውና እውነተኛው ምስክር እግዚአብሔር ከፈጠረው ሁሉ አስቀድሞ የነበረው እንዲህ ይላል። በረሃድ ወይም ትኩስ እንዳይደለ ሥራህን አውቃለሁ። በረሃድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁም ልብ ስላለ በረሃድ ወይም ትኩስ ስላልሆነ ከአፌ ልተፋ ነው። ሀብታም ነኝ፣ ባለጠጋ ሆኛለሁ፣ አንድም እንኳን አያስፈልገኝም የምትል ሰው ሁን። ጉስቁልና ምስኪንም ደሃም እውርም የተራቆትክም መሆንን ስለምታውቅ ባለጠጋ እንዳትሆን በእሳት የነጠረውን ወርቅ ተጎናጽፈ የራቁትን ማፍረት እንዳይገልጥ ነጭ ልብስን እንድትታይም ዓይኖችን የምትኳልበትን ኩል ከኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገሥጻቸዋለሁ፣ እቀጣቸዋለሁ። እንግዲህ ቅና፣ ንስሐ ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። እኔ ደግሞ ድልን እንደነሳው ከአባቴ ጋር በዙፋኑ ላይ እንደተቀመጠ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ምዕራፍ 4 ከዚህም በኋላም አየሁ፣ እነሆም በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ። ወዲያው በመንፈስ ነበሩ። እነሆም ዙፋኑ በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበር። ተቀምጦም የነበረው በመልኩ የያስጴዶንና የሰርዴንን ዕንቁ ይመስል ነበር። በመልኩም መርገድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበር። በዙፋኑ ዙሪያም 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር። ከዙፋኑም መብረቅና ድምፅ ነጎድጓድም ይወጣል። በዙፋኑ ፊት 7 የእሳት መብራቶች ይበሩ ነበር። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። በዙፋኑም ፊት ብሪሌን የሚመስሉ የብርጭቆ ባህር ነበር። በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖች የሞሏቸው 4 እንስሶች ነበሩ። ፊተኛውም እንስሳ አንበሳን ይመስላል፣ ሁለተኛውም እንስሳ ጥጃን ይመስላል፣ ሦስተኛውም እንስሳ እንደ ሰው ፊት ነበረው፣ አራተኛውም እንስሳ የሚበረውን ንስር ይመስላል። አራቱም እንስሳዎች እያንዳንዳቸው 6 ክንፎች አሏቸው። በዙሪያቸውና በውስጣቸው ዓይኖች ሞልተውባቸዋል። ቅዱስ 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 የነበረው የሚመጣው ሁሉን የሚገዛ ጌታ ያለው አምላክ እያሉ ቀንና ሌሊት አያርፉ። እንስሶቹም በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚያኖረው ለእርሱ ክብርና ውዳሴ ምስጋናን በሰጡ ጊዜ 24ቱ ሊቀ ካህናት በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚያኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥራልና ስለፈቀድክም ሆኗልና ተፈጥሮውማል፣ ክብር ውዳሴ ኃይልም ልትቀበል ይገባል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። ምዕራፍ 5 በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላው የተጻፈበትን በ7 ማኅተም የተዘጋ መጽሐፍን አየሁ።
ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድርም ላይም ቢሆን በምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም። መጽሐፉንም ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀሱ። ከሊቃናቱ አንዱ አታልቅሱ፣ እነሆ ከአይሁድ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለ። በዙፋኑና በአራቱ እንስሶች መካከልም በሊቃናቱም መካከል እንደታረደ በግ ቆሞ አየሁ። ሰባትም ቀንዶችና ሰባት ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወስደው መጽሐፉንም በወሰደ ጊዜ አራት እንስሶች 24 ሊቃናት በበጉ ፊት ወደቁ። እያንዳንዳቸውም የቅዱሳንን ጸሎት የሆነውን ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞችንም ትፈታ ዘንድ ይገባሃል። ታርደሃል፣ በደምም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋሽተ ለአምላካችን መንግሥትና ካህናት የሆኑ ዘንድ አድርጋቸው በምድርም ላይ ይነግሣሉ እያሉ አዲስን ቅኔ ይዘምራሉ። አየሁም፣ በዙፋኑም በእንስሶችም በሊቃናቱም ዙሪያ የብዙ መላእክት ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋት ሺህ ጊዜ ሺህ ነበረ። በታላቅም ድምፅ የታረደው በግ ኃይልና ባለጠግነትን፣ ጥበብን፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥም ያለው ሁሉ በበረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። አራቱም እንስሶች አሜን አሉ። ሊቃናቱም ወድቆ ሰገዱ። ምዕራፍ 6 በጉም ከሰባቱ ማኅተም አንዱን በፈታ ጊዜ አየሁ። ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ መጥተው ይህ ሲል ሰማሁ። አየሁም፣ እነሆም አምባ ላይ ፈረስ ወጣ። በእርሱም ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው። ድልም እየነሳ ወጣ። ድል ለመንሳት ሁለተኛውንም ማኅተም በፈታ ጊዜ ሁለተኛው እንስሳ መጥተው ይህ ሲል ሰማሁ። ሌላም ዳማ ፈረስ ወጣ። በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችንም እርስ በርሳቸው እንዲተራረዱ ሥልጣን ተሰጠው። ታላቅም ሰይፍ ተሰጠው። ሦስተኛውን ማኅተም በፈታ ጊዜ ሦስተኛው እንስሳ መጥቶ ይህ ሲል ሰማሁ። አየሁም፣ እነሆም ጉራቻ ፈረስ ወጣ። በእርሱም ላይ የተቀመጠው በእጁ ሚዛን ያዘ። በአራቱም እንስሶች መካከል ድምፅ እንደ እርቦ ስንዴ በዲናር 3 እርቦ ገብስም በዲናር ዘይትና ወይንንም አትጉዳ ሲል ሰማሁ። አራተኛውንም ማኅተም በፈታ ጊዜ አራተኛው እንስሳ ድምፅ መጥቶ ይህ ሲል ሰማሁ። አየሁም፣ እነሆም ሐመር ፈረስ ወጣ። በእርሱም ላይ የተቀመጠው ስሙ ሞት ነበር። ሲኦልም ተከተለው። በሰይፍና በራብም በሞትም በምድርም አራዊት ይገደሉ ዘንድ ከምድር በአራተኛው እጅ ላይ ሥልጣን ተሰጣቸው። አምስተኛው ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትንና የሰዎችን ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅም እየጮኹ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማቸውንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸውን የባሪያዎቹ ባልንጀሮችንም የወንድሞቻቸውንም ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ስድስተኛውንም ማኅተም በፈታ ጊዜ አየሁ። ታላቅም የምድር መናወጥ፣ ፀሐይም እንደ ማቅ ጠጉር ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ። በለስም በብርቱ ነፍስ ተናወጠ። ቃሪያዋም ፍሬ እንደማትጥል የሰማይ ከዋክብት ወደ ምድር ወደቁ። ሰማይም እንደሚጠቀለል መጽሐፉም ተለየ።
ተራራዎችና ደሴቶችም ሁሉ ከስፍራቸው ተወሰዱ። የምድርም ነገሥታት፣ መኳንንት፣ ሻለቆቻቸውም፣ ባለጠጎችም፣ ኃይለኞችም ባሪያዎቻቸውን፣ ጌታቸውን ሁሉ በዋሾች በተራራዎች ዓለቶች ተሰወሩ። ተራራዎችና ዓለቶችም በላያቸው ላይ ወደቁ። በዙፋኑ ከተቀመጠው ፊት ከበጉም ቁጣ ስውርን ታላቁ የቁጣ ቀን መጥቷልና ማንስ ሊያቆም ይችላል አሏቸው። ምዕራፍ 7 ከዚያም በኋላ በአራቱም በምድር ማዕዘን ቆመው አራት መላእክትን አየሁ። እነርሱም ነፋስን በምድር ቢሆን ወይም በባህር ወይም በማንም ዛፍ እንዳይነፍሱ አራቱን የምድር ነፋሳት ያዙ። የሕያው አምላክ ማኅተም ያለውም ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ምድርን በባህርም ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምፅ እየጮኸ የአምላካችንን ባሪያዎች ግንባራችሁን እስክንተማመንባችሁ ድረስ ምድርም ቢሆን ወይም ባህርም ወይም ዛፎችን አትጉዱ አላቸው። የታተሙትንም ቁጥር ሰማሁ። ከእስራኤል ልጆች ነገድ ሁሉ የታተሙት 140,000 ነበሩ። ከአይሁድ ነገድ 12,000 ታተሙ። ከሮቤል ነገድ 12,000 ታተሙ። ከጋድ ነገድ 12,000፣ ከአሴር ነገድ 12,000፣ ከንፍታሌም ነገድ 12,000፣ ከምናሴ ነገድ 12,000፣ ከስምዖን ነገድ 12,000፣ ከሌዊ ነገድ 12,000፣ ከያሳኩር ነገድ 12,000፣ ከዛብሎን ነገድ 12,000፣ ከዮሴፍ ነገድ 12,000፣ ከቢንያም ነገድ 12,000 ታተሙ። ከዚህ በኋላ አየሁ፣ እነሆም አንድ እንኳን ሊቆጣጠራቸው የማይቻል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባ ዝንጣፊዎች በእጃቸው ይዞ በዙፋኑና በበጉ ፊት ቆመው በታላቅ ድምፅ እየጮኹ በዙፋኑ ላይ ለተቀመጠው ለአምላካችን ለበጉ ማዳን ነው አሉ። መላእክቱም ሁሉ በዙፋኑና በሊቃናቱ በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔር እየሰገዱ አሜን፣ በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። ከሊቃናቱም አንዱ ተመልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለ። እኔም ጌታ ሆይ አንተ ታውቃለህ አልኩት። አለኝም እነዚህ ከታላቁ መከራ የመጡ ናቸው። ልብሶቻቸውንም አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ። ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑ ላይ የተቀመጠውም በእነርሱ ላይም ያድርባቸዋል። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህም አይጠሙም። ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወትም ውሃ ምንጭ ይመራቸዋልና እግዚአብሔርም እንባቸውን ሁሉ ከዓይናቸው ያብሳል። ምዕራፍ 8 ሰባተኛውንም ማኅተም በፈታ ጊዜ እኩለ ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔር ፊት የሚቆሙትና ሰባቱ መላእክት አየሁ። ሰባትም መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ዕጣን ይዞ በመሠዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑንም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሠዊያውን እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድም፣ ድምፅም፣ መብረቅም መናወጥም ሆነ። ሰባቱም መላእክት ይዞ ሰባቱ መላእክት ሊነፉ ተዘጋጁ። ፊተኛው መልአክ ነፋ፣ ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ። የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመ ሳር ሁሉ ተቃጠለ። ሁለተኛው መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራውን የሚመስል ነገር በባህር ተጣለ። የባህርም ሲሶ ደም ሆነ። በባህርም ከሚኖሩት ሕይወት ካላቸው ፍጥረቶች ሲሶ ሞተ፣ የመርከቦችም ሲሶ ጠፋ። ሦስተኛው መልአክ ነፋ፣
እንደ ችቦ የሚቃጠል ታላቅ ኮከብ ከሰማይ ወደ ምድር ወደ ወንዞችና በውሃ ምንጮች ሲሶ ላይ ወደቀ። የኮከቡም ስም ሮታ ይባል ነበር። የውሃም ሲሶ መራር ሆነ። መራርም ስለተደረገ በውሃው ጠንቅ ብዙ ሰዎች ሞቱ። አራተኛው መልአክ ነፋ። የፀሐይ ሲሶና የጨረቃ ሲሶ የከዋክብትም ሲሶ ተመታ። የእነዚህ ሲሶ ይጨልም ዘንድ የቀንም ሲሶ እንዳይበራ እንዲሁም የሌሊት አየሁም። አንድም ንስር በሰማይ መካከል እየበረረ በታላቅ ድምፅ ሊነፋ ያላቸውን የሦስቱ መላእክት መለከት ስለሚቀር ድምፁ በምድር ላይ ለሚኖሩት ወየውላቸው 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 ሲል ሰማ። ምዕራፍ 9 አምስተኛው መልአክ ነፋ። ከሰማይም ወደ ምድር ወድቆ የነበረ ኮከብ አየሁ። የጥልቁንም ጉድጓድ መክፈቻ ተሰጠው። የጥልቁም ጉድጓድ ከከፈተው ጢስም ከታላቅ እቶን እንደሚወጣ ጢስ ሆነ። ከጉድጓዱ ወጣ። ፀሐይና አየርም በጉድጓዱ ጢስ ጨለሙ። ከጢሱም አንበጦች ወደ ምድር ወጡ። የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው። የእግዚአብሔርም ማኅተም በግንባራቸው ከሌለባቸው ሰዎች በቀር በምድር ያለውን ሳር ቢሆን ወይም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው። 5 ወር ሊያሰቃዩአቸው ተሰጣቸው እንጂ ሊገድሏቸው አይደለም። እነርሱም የሚያሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚያሰቃይ ነው። በዚያም ወራት ሰዎች ሞትን ይፈልጋሉ፣ አያገኙትም። ሊሞቱም ይመኛሉ፣ ሞትም ከነርሱ ይሸሻል። የአንበጦቹ መልክ ለጦርነት እንደተዘጋጁ ፈረሶች ነው። በራሳቸውም ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው። ፊታቸውም እንደ ሰው ፊት ነበር። የሴቶችን ጠጉር የሚመስል ጠጉር ነበራቸው። ጥርሳቸውም እንደ አንበሳ ጥርስ ነበር። የብረት ጥሩር የሚመስለው ጥሩር ነበራቸው። የክንፋቸውም ድምፅ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገላዎች ድምፅ ነበር። እንደ ጊንጥም ጅራት ያለው ጅራት አላቸው። በጅራታቸውም መውጊያ አለ። ሰዎችንም 5 ወር እንዲጎዱ ስልጣን አላቸው። በእነርሱም ላይ ንጉሥ አላቸው። እርሱም የጥልቁ መልአክ ነው። ስሙም በዕብራይስጥ አብዶን በግሪክ አጶልዮን ይባላል። ፊተኛው ዋይ አልፏል። እነሆ ከዚህ በኋላ ገና 2 ዋይ ይመጣል። 6ኛው መልአክ ነፋ። በእግዚአብሔርም ፊት ካለ በወርቅ ከተሰራው መሠዊያው ቀንዶች አንድ ድምፅ ሰማ። መልእክትም ያለው 6ኛው መልአክ በታላቅ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገድሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩትን 4ቱ መላእክት ተፈቱ። የፈረሰኞቹም ጭፍራ ቁጥር 1000 ጊዜ 1000 ጊዜ 1000 ነበር። ቁጥራቸውም ሰማሁ። ፈረሰኞቹና በእነርሱም ላይ የተቀመጡትን እንዲሁ በራእይ አየሁ። እሳትና የክህነት ዲናም የሚመስል ጥሩር ነበራቸው። የፈረሶቹም ራስ እንደ አንበሳ ራስ ነበር። ከአፋቸውም እሳትና ጢስ ዲንም ወጣ። በአፋቸውም በወጡት በእሳቱና በጢሱ ዲኑንም በእነዚህ 3 መቅሰፍቶች የሰዎችን ሲሶ ገደሉ። የፈረሶቹ ስልጣን በአፋቸውና በጅራታቸው ነውና፣ ጅራታቸውም እባብን ይመስላል፣ ራስም አላቸው፣ በእነርሱም ይጎታሉ። በእነዚህ መቅሰፍቶች ያልተገደሉት የቀሩ ሰዎች አጋንንትን ያዩ ወይም የሰሙ ወይም የሄዱ ዘንድ የማይችሉ ከወርቅና ከብር ከነሐስም ከድንጋይም ከእንጨትም ለተሰሩ ለጣዖቶች እንዳይሰግዱ ስለ እጃቸውም ሥራ ንስሐ አልገቡም። ስለ መገደላቸውም ቢሆን ወይም ስለ አስማታቸው ወይም ስለ ዝሙታቸው ወይም ስለ ስርቆታቸው ንስሐ አልገቡም። ምዕራፍ 10 ሌላም ብርቱ መልአክ ደመናን ተጎናጽፎ ከሰማይ ሲወርድ አየሁ። በራሱም ላይ ቀስተ ደመና ነበር። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ።
የተከፈተችውንም ታናሽ መጽሐፍ በእጁ ይዞ ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያገሳ አንበሳ በታላቅ ድምፅ ጮኸ። በጮኸም ጊዜ 7 ነጎድጓድ በየድምፃቸው ተናገሩ። 7ቱ ነጎድጓድ በተናገሩ ጊዜ ልጽፍ አሰብኩ። ከሰማይም 7ቱ ነጎድጓድ የተናገሩትን ነገር በማኅተም ዝጋው፣ አትጻፈውም የሚል ድምፅ ሰማሁ። በባህርና በምድር ላይ ሲቆም ያየሁት መልአክ ቀኝ እጁን ወደ ሰማይ አሻቅቦ ዘረጋ። ሰማይንና በእርሷም ያላትን ምድርና በእርሱም ያሉትን በባህርና በእርሷም ያላትን በፈጠረው ከዘላለም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ምሎ ወደፊት አይዘገይም። ዳሩ ግን 7ኛው መልአክ ሊነፋ ባለው ጊዜ ድምፅም በሚሰማበት ዘመን ለባሪያዎቹ ለነቢያቶች የምሥራች እንድሰብክላቸው የእግዚአብሔርን ምስጢር ይፈጸማል አለ። ከሰማይም የሰማሁት ድምፅ እንደገና ሲናገረኝና ሂድና በባህር በምድር ላይ ከሚቆመው መልአክ በእጁ ያለችውን የተከፈተችውን መጽሐፍ ውሰድ ሲል ሰማሁ። ወደ መልአኩም ሄጄ ታናሺቷን መጽሐፍ ስጠኝ አልኩት። እርሱም ውሰድና ብላት፣ ሆድንም መራር ታደርገዋለች፣ በአፍህ ግን እንደማር ትጣፍጣለች አለ። ከመልአኩም እጅ ታናሺቷን መጽሐፍ ወስጄ በላኋት፣ በአፌም እንደ ማር ጣፈጠች ሆነች። ከበላኋትም በኋላ ሆዴ መራር ሆነ። በብዙ ወገኖችና በአሕዛብም በቋንቋቸውም በነገሥታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ። ምዕራፍ 11 በትር የሚመስል መለኪያ ለእኔ ተሰጠኝ። እንዲህም ተባለልኝ፣ ተነስተ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ለካ። በመቅደሱም ውጭ ያለውን አድሞ ለአሕዛብ ተሰጥቶአልና ተወው አትለካውም። እነሱም 42 ወር የተቀደሰችውን ከተማ ይረግጧታል። ለሁለቱ ምስክሮቼ ማቅ ለብሰው 1206 ቀን ትንቢት ሊናገሩ እሰጣለሁ። እነዚህ በምድር ጌታ ፊት የሚቆሙ 2 ወይራዎችና 2 መቅረዞች ናቸው። ማንም ሊጎዳቸው ቢወድ እሳት ከአፋቸው ይወጣል፣ ጠላቶቻቸውንም ይበላል። ማንም ሊጎዳቸው ቢወድ እንዲሁ ሊገድል ይገባዋል። እነዚህ ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማይን ሊዘጋ ሥልጣን አላቸው። ውሃዎቹንም ወደ ደም ሊለውጡ በሚፈልጉበትም ጊዜ ሁሉ በመቅሰፍት ሁሉ ምድር ላይ ሊመታው ሥልጣን አላቸው። ምስክራቸውን ከፈጸመም በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል። በድናቸውንም በታላቂቱ ከተማ አደባባይ ይታየኛል። እርሱም በመንፈሳዊ ምሳሌ ሰዶምና ግብፅ የተባለች ደግሞ ጌታቸው የተሰቀለባት ናት። ከወገኖችና ከነገዶችም ከቋንቋቸውም ከአሕዛብ የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በድናቸውም ወደ መቃብር ሊገባ አይፈቅዱም። እነዚህም 2ቱ ነቢያት በምድር የሚኖሩትን ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ። እርስ በርሳቸውም ስጦታ ይሰጣጣሉ። ከ3 ቀን ተኩልም በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸውም ቆሙ። ታላቅም ፍርሃት በሚመለከቱት ላይ ወደቀባቸው። በሰማይም ወደዚያው ውጡ የሚላቸውን ታላቅ ድምፅ ሰሙ። ጠላቶቻቸውም እየተመለከቷቸው ወደ ሰማይ በደመና ወጡ። በዚያም ሰዓት ታላቅ የምድር መናወጥ ሆነ። ከከተማይቱ 10ኛው እጅ ወደቀ። በመናወጥ 7000 ሰው ተገደለ። የቀሩትንም ፍርሃት ያዛቸው፣ ለሰማይም አምላክ ክብር ሰጡ። ሁለተኛው ዋይ አልፏል፣ እነሆ 3ኛው ዋይ በቶሎ ይመጣል። 7ኛው መልአክ ነፋ። በሰማይም የዓለም መንግሥት ለጌታችንና ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሣል የሚለው ታላቅ ድምፆች ሆኑ። በእግዚአብሔርም ፊት በዙፋኖቹም የተቀመጡ 24 ሊቃናት በግንባራቸው ተደፍተው ለእግዚአብሔር እየሰገዱ እንዲህ አሉ፣
ያለና የነበረ ሁሉን የምትገዛ ጌታ እግዚአብሔር ሆይ ታላቁን ኃይልህን ስለያዘ ስለ ነግስም እናመሰግንሃለን። አሕዛብም ተቆጡ፣ ቁጣህም መጣ። በሙታንም ትፈርድ ዘንድ ለባሪያዎችም ለነቢያትና ለቅዱሳን ስምህንም ለሚፈሩት ለታናናሾችና ለታላላቆቹ ዋጋቸውን ትሰጥ ዘንድ ምድርንም የሚያጠፉትን ታጠፋ ዘንድ ዘመን መጣ። በሰማይም ያለው የእግዚአብሔር መቅደስ ተከፈተ። የኪዳኑ ታቦት በመቅደሱ ታየ። መብረቅና ድምፅም ነጎድጓድም የምድርም መናወጥ ታላቅም በረዶ ሆነ። ምዕራፍ 12 ታላቅ ምልክትም በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿም በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላም ምልክት በሰማይ ታየ። እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት። በራሳቸውም ላይ 7 ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶውም ሴቲቱ በወለደች ጊዜ ሕፃኑን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጁም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1206 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያው በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። ታላቅም ድምፅ በሰማይ ሰማሁ፣ እንዲህም ሲል አሁን የአምላካችን ማዳንና ኃይል መንግሥትም የክርስቶስንም ሥልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳችው የወንድሞቻችን ከሳሽ ተጥሏልና፣ እነርሱም ከበጉ ደም የተነሳ ከምስክሮቹም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱ። ስለዚህ ሰማይና በውስጧ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባሕሯ ወየውላቸው። ዲያብሎስ ጥቂት ዘመን እንዳለው እወቁ፣ በታላቅ ቁጣ ወደ እናንተ ወርዷልና። ዘንዶውም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከእባቡም ፊት ርቃ 1 ዘመን ዘመናትም የዘመናትንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላላቅ ንስር ክንፎች ተሰጣት። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ ከአፉ በስተኋሏ አፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቱን አፏን ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠችው። ዘንዶውም በሴቲቱ ላይ ተቆጣ። የእግዚአብሔርንም ትእዛዛት የሚጠብቁትን የኢየሱስንም ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህርም አሸዋ ላይ ቆመ። ምዕራፍ 13 አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበር። ያየሁትም አውሬ ነብር ይመስል ነበር። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶውም ኃይሉንና ዙፋኑን ትልቁም ሥልጣኑን ሰጠው። ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ። ለሞቱ የሆነውም ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ ተደነቀ። ለዘንዶውም ሰገዱለት፣ ለአውሬውም ሥልጣንን ሰጥቷልና። ለአውሬውም አውሬውን ማን ይመስለዋል? እርሱንስ ሊዋጋው ማን ይችላል? እያሉ ሰገዱለት። ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው። በ42 ወርም እንዲሠራ ሥልጣን ተሰጠው።
እግዚአብሔርን ለመስደብ ስሙንና ማደሪያውንም በሰማይ የሚያድሩትን ሊሰድብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ሥልጣን ተሰጠው። ከዓለም ፍጥረታት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፈ በምድር የሚኖሩ ሁሉ ይሰግዱለታል። ጆሮ ያለው ቢኖር ይስማ። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍም የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። የቅዱሳኑን ትዕግስትና እምነት በዚያ ነው። ሌላም አውሬ ከምድር ሲወጣ አየሁ። የበግ ቀንዶችን የሚመስሉ 2 ቀንዶችም ነበሩት። እንደ ዘንዶውም ይናገሩ ነበር። በፊተኛውም አውሬ ሥልጣን በእርሱም ፊት ሁሉን ያደርጋል። ለሞቱ የሆነውም ቁስል ተፈወሰለት። ለፊተኛውም አውሬ ምድርና በእርሱ የሚኖሩት እንዲሰግዱለት ያደርጋል። እሳትንም እንኳን ከሰማይ ወደ ምድር በሰው ፊት እስኪወርድ ድረስ ታላላቅ ምልክቶችን ያደርጋል። በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍም ቁስል ለነበረውና በሕይወት ለኖረው ለአውሬው ምስልን እንዲያደርጉ በምድር የሚኖሩትን ይናገራል። የአውሬውን ምስል ሊናገረው እንኳን ለአውሬውን ምስል የማይሰግድለትን ሁሉ ሊያስገድላቸው ለአውሬውን ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾችና ታላላቆችም፣ ባለጠጎችና ድሃዎችም፣ ጌታዎችና ባሪያዎቹ ሁሉ በቀኝ እጃቸው ወይም በግንባራቸው ምልክቱን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለውን ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና። ቁጥሩም 666 ነው። ምዕራፍ 14 አየሁም፣ እነሆም በጉ በጽዮን ተራራ ቆሞ ነበር። ከእርሱም ጋር ስሙና የአባቱን ስም የመንፈስ ቅዱስም ስም በግንባራቸው የተጻፈላቸው 144,000 ነበሩ። እንደ ብዙ ውሃም ድምፅና እንደ ታላቅ ነጎድጓድ ድምፅ ያለ ከሰማይ ድምፅ ሰማሁ። ደርዳሪዎችም በገናን እንደሚደረድሩት ያለ ድምፅ ሰማሁ። በዙፋኑም ፊት ለአራቱም እንስሶችና በሊቃውንቱ ፊት አዲስ ምስጋና አመሰገኑ። ከምድርም ከታወጁት ከ144,000 በቀር ያንን ቅኔ ሊማር ለማንም አልተቻለውም። ከሴቶች ጋር ያልረከሱ እነዚህ ናቸው፣ ድንግሎች ናቸውና። በጉ ወደሚሄድበት የሚከተሉት እነዚህ ናቸው። ለእግዚአብሔር ለበጉ በኩራት እንዲሆኑ ከሰዎች የታወጁ እነዚህ ናቸው። በአፋቸውም ውሸት አልተገኘም፣ ነውርም የለባቸውም። በምድርም ለሚኖሩ ለሕዝብም፣ ለነገድም፣ ለቋንቋም፣ ለወገንም ሁሉ ይሰበክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ። በታላቅ ድምፅም የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡት። ሰማይንና ምድርንም ባሕርንም የውሃ ምንጮች ለሠራው ስገዱለታል። ሌላ ሁለተኛው መልአክ አሕዛብን ሁሉ የዝሙቱን ቁጣ ወይን ጠጅ ያጠጣችው ታላቂቷ ባቢሎን ወደቀች ወደቀች እያለ ተከተለው። ሦስተኛው መልአክ ተከተላቸው፣ በታላቅ ድምፅም እንዲህ እያለ ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳኑ መላእክትና በበጉ ፊት በእሳትና በዲን ያሰቃያል። የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉ የሚሰግዱ የስሙንም ምልክት የሚቀበሉ ሁሉ ቀንና ሌሊት እረፍት የላቸውም። የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው። ከሰማይም ከእንግዲህ ወዲህ በጌታ የሚሞቱት ብፁዓን ናቸው። መንፈስም አሁን ከድካማቸው ያርፉ ዘንድ ሥራቸውም ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማሁ። አየሁም፣ እነሆም ነጭ ደመና፣ በደመናውም ላይ የሰው ልጅ የሚመስል ይቀመጥ ነበር።
በእርሱም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበረው። ሌላ መልአክ ከመቅደስ ወጥቶ በደመናው ላይ ለተቀመጠው የማጭድ ሰዓት ስለደረሰ ማጭድን ስደድ፣ እጨድ፣ የምድሪቱን መከራ ጠውልጓልና ብሎ በታላቅ ድምፅ ጮኸ። በደመናው ላይ የተቀመጠው ማጭዱን ወደ ምድር ጣለው፣ ምድርም ታጨደች። ሌላም መልአክ በሰማይ ካለው መቅደስ ወጣ፣ እርሱም ደግሞ ስለታም ማጭድ ነበረው። በእሳትም ላይ ስልጣን ያለው ሌላ መልአክ ከመሠዊያው ወጥቶ ስለታም ማጭድ ያለውን ዘለላዎቹ ፈጽሞ በስለዋልና ስለታሙ ማጭድን ስደድ፣ በምድር ያለውን የወይን ዛፍ ዘለላዎቹን ቁረጥ ብሎ በታላቅ ድምፅ ጠራ። መልአኩም ማጭዱን ወደ ምድር ጣለው፣ በምድርም ካለው ከወይን ዛፍ ቆርጦ ወደ ታላቁ ወደ እግዚአብሔር ቁጣ መጥመቂያ ጣለ። የወይኑ መጥመቂያ ከከተማ ውጪ ተረገጠ። እስከ ፈረሶቹ ልጓም የሚደርስ ደም ራቁቱን 1600 ምዕራፍ ሆኖ ከመጥመቂያው ወጣ። ምዕራፍ 15 ሌላም ታላቅና ድንቅ ምልክት በሰማይ አየሁ። የእግዚአብሔር ቁጣ በእነርሱ ስለሚፈጸም ኃይለኞቹ 7 መቅሰፍቶችን የያዙ 7 መላእክትን ታዩ። በእሳትም የተቀላቀለውን የብርጭቆ ባህር የሚመስለውን አየሁ። በአውሬውና በምስሉም በስሙም ቁጥር ላይ ድል ነስተው የነበሩት የእግዚአብሔር በገናን ይዘው በብርጭቆ ባህር ላይ ሲቆሙ አየሁ። ሁሉን የምትገዛ ጌታ አምላክ ሆይ ሥራ ታላቅና ድንቅ ነው። የአሕዛብን ንጉሥ ሆይ መንገድህ ጽድቅና እውነተኛ ነው። ጌታ ሆይ የማይፈራና ስምን የማያከብር ማን ነው? አንተም ብቻ ቅዱስ ነህና። የጻድቅንም ሥራ ስለተገለጠ አሕዛብ ሁሉ ይመጣሉ በፊትም ይሰግዳሉ እያሉ የእግዚአብሔርን ባህሪ፣ የሙሴን ምስጋና፣ የበጉን ምስጋና ያመሰግናሉ። ከዚህም በኋላ አየሁ፣ የምስክርም ድንኳን መቅደስ በሰማይ ተከፈተ። 7ቱንም መቅሰፍት የያዙ 7ቱ መላእክት ከመቅደሱ ወጡ። ከተልባ እግር የተሰራ ጥሩ የጌጥ ልብስ ለብሰው ደረታቸውንም በወርቅ መታጠቂያ ታጥቀው ከ4ቱም እንስሶች አንዱ ከዘላለም እስከ ዘላለም ድረስ የሚኖር የእግዚአብሔርን ቁጣ የሞላባቸውን 7 የወርቅ ጽዋዎችን ለ7ቱ መላእክት ሰጧቸው። ከእግዚአብሔርም ክብርና ከኃይሉ ጢስ በመቅደሱ ሞላበት። የ7ቱም መላእክት 7ቱ መቅሰፍት እስኪፈጸም ድረስ አንድ እንኳን ወደ መቅደሱ ይገባ ዘንድ አልቻለም። ምዕራፍ 16 ለ7ቱም መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋውን በምድር ውስጥ አፍስሱ የሚል ታላቅ ድምፅ ከመቅደሱ ሰማሁ። ፊተኛውም ሄዶ ጽዋውን በምድር ውስጥ አፈሰሰ። የአውሬውን ምልክት ባለባቸው በምስሉም በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው። ሁለተኛውም ጽዋውን በባህር ውስጥ አፈሰሰ፣ እንደ ሞተም ሰው ደም ሆነ። በባህርን ከሚኖሩት ሕይወት ያለበት ነፍስ ሁሉ ሞተ። ሦስተኛውም ጽዋውን በወንዞችና በውሃ ምንጮች ውስጥ አፈሰሰ፣ እነርሱም ደም ሆኑ። የውሃውን መልአክ ያለና የነበረ ጌታ ሆይ ቅዱስ ሆይ እንዲህ ሲል ፍርድ ጽድቅ ነው፣ የቅዱሳንን የነቢያትን ደም ስላፈሰሱ ደምን ደግሞ አጠጣሃቸው፣ የሚገባቸው ነውና ብሎ ሲናገር ሰማሁ። ከመሠዊያውም አዎን ሁሉን የምትገዛ ጌታ አምላክ ሆይ ፍርዶች እውነትና ጽድቅ ናቸው ብሎ ሲናገር ሰማሁ። አራተኛውም ጽዋውን በፀሐይ ላይ አፈሰሰ፣ ሰዎችንም በእሳት ልታቃጥል ተሰጣት። ሰዎችም በታላቅ ትኩሳት ተቃጠሉ። ከነዚህ መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርም እንዲሰጡ ንስሐ አልገቡ። አምስተኛውም ጽዋውን በአውሬው ዙፋን ላይ አፈሰሰ፣ መንግስቱም ጨለማ ሆነች። ከስቃዩም የተነሳ ምላሶቻቸውን ያኝኩ ነበር። ከስቃያቸውም ከቁስላቸውም የተነሳ የሰማይን አምላክ ተሳደቡ። ከስራቸውም ንስሐ አልገቡ። ስድስተኛውም ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይም መውጫ ለሚመጡ ነገሥታት መንገድ እንዲሰናዳላቸው ውሃው ደረቀ። ከዘንዶው አፍና ከአውሬው አፍ ከሐሰተኛውም ነቢያት አፍ ጉንቻር የሚመስሉ 3 ርኩሳት መናፍስት ሲወጡ አየሁ።
ምልክት እያደረጉ የአጋንንት መናፍስት ናቸውና በታላቁም ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትሏቸው ወደ ዓለም ሁሉ ነገሥታት ይወጣሉ። እነሆ እንደ ሌባ ሆኜ እመጣለሁ። ራቁቱን እንዳይሄድ አፍረቱንም እንዳያይ ነቅቶ ልብሱን የሚጠብቅ ብዙ ነው። በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው። ሰባተኛውም ጽዋውን በአየር ውስጥ አፈሰሰ። ከመቅደሱ ውስጥም ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። መብረቅና ድምፅም ነጎድጓድም ሆነ። ትልቅም የምድር መናወጥ ሆነ። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ አልነበረም። ከሁሉ በበለጠ ታላቂቷም ከተማ በሶስት ተከፈለች። የአሕዛብም ከተሞች ወደቁ። ታላቂቱም ባቢሎን የብረቱ ቁጣው ወይን ጠጅ የሞላበትን ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች። ደሴቶቹም ሁሉ ሸሹ፣ ተራሮችም አልተገኙም። በሚዛንም 1 ታለንት የሚያህል ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው። ሰዎችም ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ። መቅሰፍቱ እጅግ ታላቅ ነውና 1 ታለንት 3 ፈረሱላ የሚያህል ነው። ምዕራፍ 17 7ቱንም ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ና በብዙም ውሃዎች ላይ የተቀመጠችውን የታላቂቷን ጋለሞት ፍርድ አሳይሃለሁ። የምድርም ነገሥታት ከእርሷ ጋር ሴሰኑ፣ በምድር የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። በመንፈስም ወደ በረሃ ወሰደኝ። የስድብም ስሞች በሞሉበት 7 ራሶችና 10 ቀንዶችን ባሉበት በቀዩ አውሬ ላይ አንዲት ሴት ተቀምጣ አየሁ። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በዕንቁዎችም ተሸልማ ነበር። በእጇም የሚያስጸይፍ ነገር የዝሙቷም ርኩሰት የሞላበትን የወርቅ ጽዋ ያዘች። በግንባሯም ምስጢር የሆነውን ስም ታላቂቷ ባቢሎን የጋለሞታዎች ምድር ርኩሳት እናት ተብሎ ተጻፈ። ሴቲቱም በቅዱሳኑ ደምና በኢየሱስ ክርስቶስ ምስክሮች ደም ሰክራ አየኋት። ባየኋትም ጊዜ እጅግ ታላቅ ድንቅ አደነቅኩ። መልአኩም አለኝ፣ የምታደንቃት ስለምንድን ነው? የሴቲቱን ምስጢርና የሚሸከማትን 7 ራሶችና 10 ቀንዶች ያሉትን የአውሬውን ምስጢር እኔ እነግርሃለሁ። ያየኸው አውሬ አስቀድሞ ነበር፣ አሁንም የለም። ከጥልቁም ይወጣ ዘንድ አለው፣ ወደ ጥፋትም ይሄዳል። ስሞቻቸውም ከዓለም ፍጥረት ጀምሮ በሕይወት መጽሐፍ ያልተጻፈ በምድር የሚኖሩ አውሬ አስቀድሞ እንደነበረ አሁንም እንደሌለ ነገር ግን እንዳለ ሲያዩ ይደነቃሉ። ጥበብ ያለው አእምሮ በዚህ ነው። 7 ራሶች ሴቲቱ የተቀመጠችባቸው 7 ተራራዎች ናቸው። 7 ነገሥታት ደግሞ ናቸው። 5ቱ ወድቀዋል፣ አንዱም አለ፣ የቀረውም ገና አልመጣም። ሲመጣም ጥቂት ጊዜ ሊቆይ ይገባዋል። የነበረውና የሌለውም አውሬው ራሱ ደግሞ 8ኛ ነው። ከ7ቱም አንዱ ነው፣ ወደ ጥፋትም ይሄዳል። ያያቸውም 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገሥታት ናቸው። ዳሩ ግን ከአውሬው ጋር ለ1 ሰዓት እንደ ነገሥታት ስልጣን ይቀበላሉ። እነዚህ አንድ ሐሳብ አላቸው፣ ኃይላቸውንና ስልጣናቸውንም ለአውሬው ይሰጣሉ። እነዚህ በጉን ይወጋሉ። በጉም የጌቶች ጌታና የነገሥታት ንጉሥ ስለሆነ እነርሱን ድል ይነሳል። ከእርሱም ጋር ያሉ የተጣሩና የተመረጡ የታመኑም ደግሞ ድል ይነሳሉ አለኝም። ጋለሞታይቱ የተቀመጠችባቸው ያያቸው ውሃዎች ወገኖችና ብዙ ሰዎች አሕዛብም ቋንቋቸውም ናቸው። ያያቸውም 10 ቀንዶችና አውሬው ጋለሞታይቱን ይጠላሉ፣ ባዷንና ራቁቷንም ያደርጓታል፣ ሥጋዋንም ይበላሉ፣ በእሳትም ያቃጥሏታል። እግዚአብሔር ሐሳቡን እንዳያደርጉ አንድንም ሐሳብ እንዳያደርጉ የእግዚአብሔርን ቃል እስኪፈጸም ድረስ መንግሥታቸውን ለአውሬው እንዲሰጡ በልባቸው አግብቷልና። ያያትም ሴት በምድር ነገሥታት ላይ የምትነግስ ታላቂቷ ከተማ ናት። ምዕራፍ 18
ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች። በብርቱም ድምፅ ታላቂቷ ባቢሎን ወደቀች ወደቀች፣ የአጋንንትም ማደሪያ ሆነች፣ የርኩሳንም መናፍስት ሁሉ መጠጊያ፣ የርኩሳንና የተጣሉ ወፎች ሁሉ መጠጊያ ሆነች። አሕዛብ ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቋልና። የምድርም ነገሥታት ከእርሷ ጋር ሲሲኑ፣ የምድርም ነጋዴዎች ከቅምጥልነቷ ኃይል የተነሳ ባለጠጎች ሆኑ ብሎ ጮኸ። ከሰማይም ሌላ ድምፅ ሰማሁ እንዲህ ሲል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ፣ ከመቅስፈቷ እንዳትቀበሉ ከእርሷ ዘንድ ውጡ። ኃጢአቷ እስከ ሰማይ ድረስ ደርሷልና፣ እግዚአብሔርም ዓመፅዋን አሰበ። እርሷ እንደ ሰጠች መጠን ብድራት መልሱላት፣ እንደ ሥሯም 2 እጥፍ ደርቡባት። በቀላቀለችው ጽዋ 2 እጥፍ አድርጋችሁ ቀላቅሉባት። ራሷን እንዳከበረችው እንደ ተቀማጠለች ልክ ስቃዩን ሐዘኗን ስጧት። በልቧ ንግሥት ሆኜ እቀመጣለሁ፣ ባልቴትም አልሆንም፣ ሐዘንም ከቶ አላይም ስላለች፣ ስለዚህ በአንድ ቀን ሞትና ሐዘን ራብም የሆነ መቅሰፍትም ይመጣል። በእሳትም ተቃጠለች። የሚፈርድባት እግዚአብሔር ብርቱ ነው። ከእርሷም ጋር ይሲስኑ የተቀማጠሉ የምድር ነገሥታት የመቃጠሏን ጢስ ሲያዩ ስለ እርሷ ዋይ ዋይ እያሉ ያለቅሳሉ። ስቃዩዋንም ከመፍራት የተነሳ በሩቅ ቆሞ አንቺ ታላቂቱ ከተማ፣ ብርቱይቱ ከተማ ባቢሎን ወየውልሽ ወየውልሽ፣ በአንድ ሰዓት ፍርድሽ ደርሷልና እያሉ ይናገራሉ። የመርከባቸውንም ጭነት ከእንግዲህ ወዲህ የሚገዛ የለምና የምድር ነጋዴዎች ያለቅሱላታል ያዝኑላትማል። ጭነትም ወርቅ፣ ብር፣ የከበረ ድንጋይ፣ ዕንቁም፣ ቀጭንም ተልባ እግር፣ ቀይም ሐርም፣ ሐመራዊ ልብስ፣ የሚሸትም እንጨት ሁሉ፣ ከዝሆን ጥርስም የተሰራ ዕቃ ሁሉ፣ እጅግም በከበረ እንጨት፣ ከናስም ከብረትም ከእብነ በረድም የተሰራ ዕቃ ሁሉ፣ ቀረፋም፣ ቅመምም፣ የሚያቃጥልም ሽቶ፣ ቅባትም፣ ዕጣንም፣ የወይን ጠጅም፣ ዘይትም፣ የተሰለቀ ዱቄትም፣ ስንዴም፣ ከብትም፣ በግም፣ ፈረስም፣ ሰረገላም፣ ባሪያዎችም፣ የሰዎችም ነፍሳት ነው። ነፍስሽን ይጎመጃሉ፣ ፍሬ ካንቺ ዘንድ አልፏል። የሚቃጠልና የሚያጌጥም ነገር ሁሉ ጠፍቶብሻል። ሰዎችም ከእንግዲህ ወዲህ ከቶ አያገኟቸውም። እነዚህ የነገዱ በእርሷም ባለጠጎች የሆኑት እያለቀሱና እያዘኑ በቀጭን ተልባ እግርና በቀይ ሐመራዊ ልብስ ለተጎናጸፈችው በወርቅና በከበረ ድንጋይ በዕንቁም ለተሸለመች ለታላቂቷ ከተማ ወየውላት ወየውላት፣ ይህን የሚያህል ታላቅ ባለጠግነት በአንድ ሰዓት ጠፍቷልና እያሉ ስቃዩን ከመፍራት የተነሳ በሩቅ ይቆማሉ። የመርከቧን መሪ ሁሉ በመርከቧ ወደ ማናቸውም ስፍራ የሚሄዱ ሁሉ፣ መርከበኞች፣ ከባህር የሚጠቀሙ ሁሉ በሩቅ ቆሞ የሚቃጠለውን ጢስ ባዩ ጊዜ ታላቂቷን ከተማ የምትመስላት ማን ከተማ ነበረች እያሉ ጮኹ። በራሳቸውም ላይ ትቢያ ነስንሰው እያለቀሱና እያዘኑ በባህር መርከቦች ያላቸውን ሁሉ ከባለ ጠግነቷ የተነሳ ባለጠጎች ላደረገችው ለታላቂቷ ከተማ ወየውላት ወየውላት፣ በአንድ ሰዓት ጠፍታለችና እያሉ ጮኹ። ሰማይ ሆይ፣ ቅዱሳን ሐዋርያት ነቢያትም ሆይ በእርሷ ላይ ደስ ይበላችሁ፣ እግዚአብሔር ፈርዶላችኋልና። አንድም ብርቱ መልአክ ትልቅ ወፍጮ የሚመስል ድንጋይ አንስቶ ወደ ባህር ወረወረው፣ እንዲህ ሲል፣ ታላቂቷ ከተማ ባቢሎን እንዲህ ተገፍታ ትወድቃለች፣ ከእንግዲህ ወዲህ ከቶ አትገኝም። በገናን የሚመቱና የሚዘምሩም ድምፅ፣ እምቢልታንም መለከተንም የሚነፉ ድምፅ ከእንግዲህ ወዲህ በአንቺ ውስጥ ከቶ አይሰማም። የእጅ ጥበብ ሁሉ አንድ ብልሃተኛ እንኳን ከእንግዲህ ወዲህ በአንቺ ውስጥ ከቶ አይገኝም። የወፍጮ ድምፅም ከእንግዲህ ወዲህ በአንቺ ውስጥ ከቶ አይሰማም። የመብራትን ብርሃን ከእንግዲህ ወዲህ በአንቺ ውስጥ ከቶ አይበራም። የሙሽራና የሙሽራይቱም ድምፅ ከእንግዲህ ወዲህ በአንቺ ውስጥ ከቶ አይሰማም።
ነጋዴዎችሽ የምድር መኳንንት ነበሩና በአስማትሽ አሕዛብ ሁሉ ስተዋልና በእርሷም ውስጥ የነቢያትና የቅዱሳን ደም በምድር የታረዱ ሁሉ ደም ተገኘባት። ምዕራፍ 19 ከዚያም በኋላ በሰማይ ሃሌሉያ! በዝሙቷ ምድርን ያጠፋቻይቱ ታላቂቷን ጋለሞት ስለፈረደባት የባሪያዎችንም ደም ከእጇ ስለተበቀለ ፍርዶች እውነትና ጽድቅ ናቸውና ማዳንና ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምፅ ያለ ድምፅ ሰማሁ። ደጋግሞም ሃሌሉያ አሉ። ጢሷም ለዘላለም እስከ ዘላለም ይወጣል። 24ቱም ሽማግሌዎችና 4ቱ እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት። ድምፅም ባሪያዎች ሁሉ እርሱንም የምትፈሩት ታናናሾችና ታላላቆች ሆይ አምላካችንን አመስግኑ ሲል ከዙፋኑ ወጣ። እንደ ብዙ ሕዝብም ድምፅ፣ እንደ ብዙ ውሃዎችም ድምፅ፣ እንደ ብርቱም ነጎድጓድ ድምፅ ያለ ድምፅ ሰማሁ እንዲህ ሲል ሃሌሉያ! ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሷ እናቅርብ። የጌጥና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷልና ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነውና። እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደጋግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ካንተ ጋር የኢየሱስም ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስም ምስክር የትንቢትም መንፈስ ነውና አለኝ። ሰማይ ተከፍቶ አየሁ። እነሆም አምባ ላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳን የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉት ጭፍሮች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ላይ ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታማ ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔር የብርቱ ቁጣውን ወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገሥታት ንጉሥና የጌቶች ጌታ የሚል ስም አለው። አንድም መልአክ በፀሐይ ውስጥ ቆሞ አየሁ። በሰማይም መካከል ለሚበሩ ወፎች ሁሉ መጥታችሁ የነገሥታትን ሥጋና የሻለቆችን ሥጋ፣ የብርቱዎችንም ሥጋ፣ የፈረሶችንም በእነርሱም የተቀመጡትን ሥጋ፣ የጌቶችንና የባሪያዎችንም የታናናሾችና የታላላቆችንም ሁሉ ሥጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምፅ ጮኸ። በፈረሱም የተቀመጠው ጭፍሮች ይዋጉ ዘንድ አውሬውንና የምድር ነገሥታት ጭፍሮችንም ተከማችተው አየሁ። አውሬው ተያዘ፣ በእርሱም ፊት ተአምራትን አደረገ። እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከሥጋቸው ጠገቡ። ምዕራፍ 20 የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶውን እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል።
ከዚህም በኋላ ዙፋኖች ተዘርግተው የሰው ልጅ በላያቸው ላይ ተቀምጦ አየሁ። ስለ ኢየሱስና ስለ እግዚአብሔር ቃል ስለ ሞቱ ሰዎች ነፍስ ቅን ፍርድን ፈረደላቸው። ለአውሬውና ለምስሉም ያልካዱትን ምልክቱን በግንባራቸው በእጃቸውም ላይ ያልተቀበሉትን አየሁ። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ። የቀሩት ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ ዕድል ያለው ብፁዕ ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ሥልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስን ካህናት ይሆናሉ። ከእርሱም ጋር 1000 ዓመት ይነግሣሉ። 1000 ዓመት ሲፈጸም ሰይጣን ከእስራቱ ይፈታል። ከአራቱም በምድር ማዕዘናት ያሉትን አሕዛብን ጎግና ማጉን እንዲያስታቸው በሰልፍም እንዲያስከትላቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። ወደ ምድርም ስፋት ወጡ። የቅዱሳንንም ስፍራና የተወደዳችውን ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። የእሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳለበት ወደ እሳቱና ወደ ዲኑ ባህር ተጣለ። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችና ታላላቆችንም በዙፋኑ ፊት ቆሞ አየሁ። መጽሐፍትም ተከፍቶ ሌላም መጽሐፍት ተከፍቶ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍቱ ተጽፎ እንደነበረ እንደ ሥራቸው መጠን ተካፈሉ። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ። ሙታን ሲኦልን ያሉትን ሙታን ሰጠ። ሙታንና ሲኦል በእርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ሥራው መጠን ተከፈለ። ሙታንና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁሉ ሁለተኛው ሞት ነው። በሕይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። ምዕራፍ 21 አዲስ ሰማይንና አዲስ ምድርንም አየሁ። ፊተኛው ሰማይና ፊተኛይቱ ምድር አልፏልና ባህርም ወደፊት የለም። ቅድስቲቷ ከተማ አዲስቷ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸትም ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማሁ። በዙፋኑ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህን ቃሎች የታመኑና እውነተኞች ናቸውና ጻፍ አለኝ። አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲሁ እኔ እሰጣለሁ። ድል የሚነሳ ይህንን ይወርሳል። አምላክም እሆነዋለሁ፣ እርሱም ልጅ ይሆነኛል። ዳሩ ግን የሚፈሩና የማያምኑ የርኩሳንንም የነፍስ ገዳዮችንም የሴሰኞችንም የአስማተኞችም የጣዖትም የሚያመልኩ ሐሰተኞችም ሁሉ ዕድላቸው በዲንና በእሳት በሚያቃጥል ባህር ነው። ይህም ሁለተኛ ሞት ነው። ሰባቱም ኃይለኞች መቅሰፍቶች የሞሉባቸውን 7 ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ወደዚህ ና፣ የበጉንም ሚስት ሙሽራይቱን አሳይሃለሁ ብሎ ተናገረኝ። በመንፈስም ወደ ታላቅ ወደ ረጅም ተራራ ወሰደኝ። የእግዚአብሔርንም ክብር ያለበትን ቅድስቲቷን ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። ብርሃኗም እጅግ እንደ ከበረ ድንጋይ እንደ ኢያስጲድ ድንጋይ ሆኖ እንደ ብርሌ የጠራ ነበር።
ታላቅና ረጅም ቅጥር ነበራት። 12ቱንም ደጆች ነበሯት። በደጆቿ 12 መላእክት ቆመው የ12ቱንም የእስራኤል ልጆች ነገዶች ስሞች ተጽፎባቸው ነበር። በምስራቅ 3 ደጆች፣ በሰሜንም 3 ደጆች፣ በደቡብም 3 ደጆች፣ በምዕራብም 3 ደጆች ነበሩ። ለከተማይቱ ቅጥር 12 መሠረቶች ነበሯት። በኢየሩሳሌም ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፎ ነበር። የተነገረኝም ከተማይቱንና ደጆቿን ቅጥሯንም ይለካ ዘንድ የወርቅ ዘንግ ነበረው። ከተማይቱም 4 ማዕዘን ነበራት። ርዝመቷም እንደ ስፋቷ ልክ ነበር። ከተማይቱንም በዘንግ ለካት፣ 12,000 ምዕራፍ ሆነች። ርዝመቷና ስፋቷ ከፍታዋም ትክክል ነው። ቅጥሯንም ለካ 144 ክንድ የሰው ልክ፣ እርሱም በመልአክ ልክ። ቅጥሯም ከኢያስጲድ የተሰራ ነበር። ከተማይቱም ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበረች። የከተማይቱም ቅጥር መሠረት በከበረ ድንጋይ ሁሉ ተጌጦ ነበር። ፊተኛው መሠረት ኢያስጲድ፣ ሁለተኛው ስንፌር፣ ሦስተኛው ኬልቄዶን፣ አራተኛው መርገድ፣ አምስተኛው ሰርዶኖክስ፣ ስድስተኛው ሰርዲዮን፣ ሰባተኛው ክርስቴሎቢ፣ ስምንተኛው ብሪሌ፣ ዘጠነኛው ወርዋሪ፣ 10ኛው ክርስጶሮስ፣ 11ኛው ያክነት፣ 12ኛው አምቴስጤኖስ ነበሩ። 12ቱም ደጆች 12 ዕንቁዎች ነበሩ። እያንዳንዱ ደጅ ከአንድ ዕንቁ የተሰራ ነበር። የከተማይቱም አደባባይ ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበር። ሁሉንም የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም። ለከተማይቱም የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበራላት አያስፈልጋትም ነበር። አሕዛብም በብርሃኗ ይመላለሳሉ። የምድርም ነገሥታት ክብራቸውን ወደ እርሷ ያመጣሉ። በዚያም ሌሊት ስለሌለ ደጆችም በቀን ከቶ አይዘጉም። የአሕዛብንም ግርማና ክብር ወደ እርሷ ያመጣሉ። ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ ርኩሰትና ውሸትም የሚያደርጉ ወደ እርሷ ከቶ አይገቡም። ምዕራፍ 22 በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወት ውኃ ወንዝ አሳየኝ። በወንዙም ወዲህና ወዲያ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበር። የዛፉም ቅጠሎች ለሕዝብ መፈወሻ ነበሩ። ከእንግዲህም ወዲህ መርገም ከቶ አይሆንም። የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል። ባሪያዎችም ያመልኩታል፣ ፊቱንም ያያሉ፣ ስሙንም በግንባሮቻቸው ይሆናል። ከእንግዲህ ወዲህ ሌት አይሆንም፣ ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሣሉ። እርሱም እነዚህ ቃሎች የታመኑና እውነተኞች ናቸው። የነቢያትም መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ። እነሆም በቶሎ እመጣለሁ፣ የዚህን መጽሐፍ ትንቢት ቃል የሚጠብቁ ብፁዕ ነው አለ። ይህንንም ያየሁትንና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁት ጊዜ ይህንን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋሁ። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችህም ከነቢያት ጋር የዚህንም መጽሐፍ ቃል ከሚጠብቁት ጋር አብሬ ባሪያ ነኝ፣ ለእግዚአብሔርም ስገድ አለኝ። ለእኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማኅተም አትዝጋው። ዓመፀኛውም ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ፣
ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ወደ ሕይወት ዛፍ ለመድረስ ሥልጣን እንዲኖራችሁ በደጇም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። 5 ውሾች ግን ከዚያች ሀገር ወጥተው ይሄዳሉ። አሊያም ሥራይን የሚያደርጉ ሴሰኞች፣ ነፍስ ገዳዮች፣ ጣዖትን የሚያመልኩና የሐሰትን ሥራ የሚወዱት ሁሉ ናቸው። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን እንዲመሰክሩላችሁ መልአኬን ላኩ። እኔ የዳዊት ሥርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። መንፈሱና ሙሽራይቱም ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ። በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ። ማንም በዚያ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶችን ይጨምርበታል። ማንም በዚህ በትንቢት መጽሐፍ ከተጻፉት ቃላቶች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቷ ከተማ እግዚአብሔር ዕድሉን ያጎድልበታል። ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። አሜን።